ውሸት ነው። አጭበርባሪ ናቸው። 666 ነው። ሐራም ነው። እነሱ ሌቦች ናቸው። ጋይስ ከማን ጋር ናችሁ እናንተ? ከመቼ ወዲህ ነው ስራና ሃይማኖት ተገናኝቶ የሚያውቀው? ስንፍና ሊገናኝ ይችላል። ስንፍናና ውድቀት ሊገናኝ ይችላል። ኦኬ ግን ደግሞ ሌባ ናቸው አጭበርባሪ ናቸው የሚላችሁ ሄዳችሁ እሸሾ ገሬ ትላላችሁ። ትክክለኛ መረጃ ሸር ሲደረግላችሁ ግን ከሌቦች ጀርባ ናችሁ። እናንተ ምኑ ጋ ናችሁ ጋይስ? የምር ጋይስ ኑ ስሩ እምብኝ። እናንተ ደግሞ ሲያቅታችሁ ደግሞ ሌባ ነው አጭበርባሪ ነው ኮተት ነው ምንድነው? እናንተ ምኑ ጋ ናችሁ? የእውነት ጋይስ የእውነት ጭንቅላታችሁን እስኪ ተጠቀሙት። ይሄ የእውነት ጭቃ የሆነ ጭንቅላታችሁን ወይም ታጠቡት። ግን ሚዲያ ላይ ሄዳችሁ 6 7 9 አትበሉ። በቃ መልካም ነገር መጻፍ ካለባችሁ መልካም ነገር ጻፉ። አለያ ተውት። እሺ ሰውን አጨንግፎ አንቺ ማነሽ? ለመጀመሪያ አንተስ ማነህ? አሁን ብዙ ጊዜ ሳየው ከኮሜንቱ ይልቅ ከላይኩ ይልቅ ኮሜንቱ ነው የሚያመዝነው እና ሳየው 6 እስከ መቼ ነው ግን ይህን ጭንቅላታችን እስከ መቼ ነው የምንጠቀመው? ለቀሪው ትውልድ ምንድነው እያስተማራችሁ ያላችሁት? አንድ ሰው እንደዛ ብሎ ከጻፈ እንደዛ የምትሉት ስለምንድን ነው? ሀሌባ ጎን ሆናችሁ የምታጨበጭቡት ስለምንድን ነው? አንቺ ማነሽ? ሰነፍ አንተ ማነህ? ሰነፍ ጎበዙን ታበረታታለህ? አታበረታታም። እንዳንተ አብሮ እንዲሰነፍ እንጂ እንደው ለምንድን ነው እስከ መቼ ነው ግን ብሽቅ ምን ሆነው? የምር ጋይስ እስኪ አይዞሽ በርቺ ጠንክሪ ትችያለሽ። ዋው አሸናፊ ነሽ። ዋው ጎበዝ ነሽ። በይ እስቲ ምንሽ ነው የሚቀረው? ሀሌባ ጎን ሆነሽ ግን ስታጨበጭቢ አይሻለሁ። ሌባ ነው አጭበርባሪ ነው ቆማጣ ነው ችጋራም ነው እርት ያለሽ። ትክክለኛ ስራ አረብ ቤት ነው እንዴ? ሽንት ቤት ማጠብ ነው እንዴ? የመዳም ሽንት ቤት ማጠብ ነው እንዴ ትክክለኛ ስራ ብለሽ የምታስቢው? አይ ጋይስ ተማሩ እስኪ። እስከ መቼ ነው ውድቀት?